ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች፣ ለዚህ ሰዓት ያዘጋጀንላችሁን ትኩስና አዳዲስ የስፖርት መረጃዎችን ይዘንላችሁ ቀርበናል። በዛሬው የዜና ጥንክራችንም እንግዲህ ክርስቲያኖ ሮናልዶ ወደ ሜዳ ሊመለስ ነው። ጸጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል ሲል ማይክል ካሪክ ተናገረ። በዚህ ዙሪያና ሌሎችም አዳዲስና ትኩስ መረጃዎችን ልናደርሳችሁ የሰዓቱ ዜናችንን አጠናክረን መጥተናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ክርስቲያኖ ሮናልዶ ወደ ሜዳ ሊመለስ ነው። ክርስቲያኖ ሮናልዶ ከክለቡ የበላይ ኃላፊዎች ጋር ያለውን ችግር በንግግር መፍታቱን የፖርቹጋል መገናኛ ብዙሃን ዘግበዋል። የአልናስር የበላይ ኃላፊዎች ሮናልዶ ጠይቆ የነበረውን ለክለቡ ሰራተኞች ደሞዝ እንዲከፈል ማድረጋቸው ተነግሯል። በክለቡ የበላይ ኃላፊዎችና ክርስቲያኖ ሮናልዶ መካከል የነበረው አለመግባባት በሮናልዶ ፍላጎት መሰረት መፈታቱ ተገልጿል። ክርስቲያኖ ሮናልዶ በቀጣይ ቅዳሜ በአልፈታ ጨዋታ ወደ ሜዳ እንደሚመለስ የፖርቹጋል ኤቦላ ዘግቧል። ጸጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል ሲል ማይክል ካሪክ ተናገረ። ማንቸስተር ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አላስቆርጥም ያለውን ደጋፊ የዛሬ ምሽቱን ጨዋታ እየተጠባበቀ ይገኛል። ስለ ሁነቱ የጠየቁት አሰልጣኝ ማይክል ካሪክ ያንን ነገር አውቀዋለሁ፣ ልጆቼም ነግረውኛል ብለዋል። ነገር ግን እንደዚህ አይነት ነገርን ወደ ቡድኑ ለንግግር አንወስደውም፣ ፕሮፌሽናል መሆን አለብን ሲሉም ገልጸዋል። አሰልጣኙ አክለውም መረዳት እችላለሁ፣ ነገሩ ያዝናናል፣ ነገር ግን በጨዋታችን ላይ ተጽዕኖ አይኖረውም ሲሉ ተናግረዋል። ዌስትሃም በመልሶ ማጥቃት ጥሩ ናቸው፣ ዝግጁ መሆን አለብን ሲል ማይክል ካሪክ ተናግሯል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከዛሬው የዌስትሃም ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። ማይክል ካሪክ በንግግራቸውም ዌስትሃም በመልሶ ማጥቃት ሲጫወቱ ጥሩ ናቸው፣ ጥሩ የአጥቂ ክፍል ተጫዋቾችም አሏቸውም ብለዋል። ይህንንም ስጋት ለመቋቋም ዝግጁ መሆን አለብን ሲሉ ቡድናቸውን አሳስበዋል። ስለ ብሩኖ ፈርናንዴዝ ያነሱት አሰልጣኙ ከሱ ጋር ጥሩ ግንኙነት አለን፣ ምን ያህል ብልህ ሰው እንደሆነ አውቃለሁ፣ ለክለቡም አብዝቶ ይጨነቃል፣ ሁለታችንም ተመሳሳይ ነገር እንፈልጋለን ብለዋል። ቡድኑ ኳስ በማይዙ ወቅት የሚያሳየው የቡድን እንቅስቃሴ ማሻሻል ላይ ማተኮር አለብን፣ እዛም ላይ እየሰራን ነው ሲል ማይክል ካሪክ ተናግሯል። ማይክል ካሪክ አያይዘውም ሜሰን ማውንት በዛሬው ጨዋታ ላይ እንደማይሳተፍና በኤቨርተን ጨዋታ ላይ እንደሚመለስ አሳውቀዋል። በሌላ በኩል ማቲያስ ዴሊት በጥሩ መሻሻል ላይ ቢሆንም በቀጣይ 2 ጨዋታ እንደማይሳተፍ ገልጸዋል። እኛ ቼልሲን ጨምሮ ማንንም አንፈራም ሲል ዳንኤል ፋርክ ተናገረ። የሊድስ ዩናይትዱ አሰልጣኝ ዳንኤል ፋርክ ቡድናቸው የትኛውንም ክለብ እንደማይፈራ ከዛሬው የቼልሲ ጨዋታ በፊት ተናግረዋል። ቼልሲ በአሰልጣኝ ሊያም ሮሴነር ስር ጥሩ ውጤት አስመዝግቧል ያሉት አሰልጣኙ ያንን እናከብራለን ሲሉም ገልጸዋል። እኛ ማንንም አንፈራም ሲሉ አያይዘውም የገለጹት አሰልጣኙ ቼልሲ በበርካታ ተስፈኛ ተጫዋቾች መያዙን እናውቃለን፣ ነገር ግን እኛ ጥንካሬያችንን ለማሳየት መሳሪያው አለን ብለዋል። የቼልሲና የሊድስ ዩናይትድ ጨዋታ ዛሬ ምሽት 4 ሰዓት ተኩል ላይ ይደረጋል። ሚኬል ሜሪኖ ቀዶ ጥገና ያደርጋል። ስፔናዊው የአርሴናል አማካይ ሚኬል ሜሪኖ ባጋጠመው ጉዳት ምክንያት በትላንትናው ዕለት የቀዶ ጥገና ሕክምና አድርጓል። ሚኬል ሜሪኖ የእግር ስብራት ጉዳት አጋጥሞታል የሚል ስጋት እንዳለ ተነግሯል። የ29 ዓመቱ ተጫዋች ሚኬል ሜሪኖ በሚያዝያ ወር መጨረሻ ወደ ልምምድ ለመመለስ ተስፋ አድርጓል። ሜሪኖ በውድድር ዘመኑ መጨረሻ ወደ ሜዳ ይመለሳል በሚል ተስፋ እንዳለ ተገልጿል። ወደ ዋንጫ ተፎካካሪነት የተመለሰው ማንቸስተር ዩናይትድ ከ5ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መጠናቀቅ በኋላ ታዋቂው መረጃ ቋት ዘ ኤክስጂ ፊሎሶፊ የሊጉን ዋንጫ ለማሳካት ከፍተኛ ቅድመ ግምት የሰጣቸውን ክለቦች በቅደም ተከተል አስቀምጧል። በዚህ መሰረት ከፍተኛ ቅድመ ግምት የሰሜን ለንደኑ ክለብ አርሴናል ሲወስድ፣ ቀያዮቹ ሰይጣኖች ሁለተኛ ደረጃ ላይ ከተሰየመው ከሌላኛው የማንቸስተር ከተማ ማንቸስተር ሲቲ በ17% ዝቅ በማለት 2% ዋንጫውን የማሳካት ቅድመ ግምት በማግኘት 3ኛ ደረጃ ላይ ተቀምጧል። ከወር በፊት ከፍተኛ 4 ውስጥ ስለማጠናቀቁ ስጋት ላይ የነበረው የላክሻየሩ ክለብ ንቅናቄ በመጠኑም ቢሆን ለዋንጫ ተፎካካሪነት አድርሶታል።
ጀርሚ ጃክዊት ቀዶ ጥገና ሊያደርግ ይችላል። በጥር ሊቨርፑል የተቀላቀለው የኋላ መስመር ተጫዋች ጀርሚ ጃክዊት በሳምንቱ መጨረሻ የትከሻ ጉዳት አጋጥሞታል። ለሬንስ የተጫወተ የሚገኘው ተጫዋቹ ያጋጠመው የትከሻ ጉዳት ከባድ ሊሆን እንደሚችል ተገልጿል። ይህንንም ተከትሎ ጀርሚ ጃክዊት በቀጣይ የቀዶ ጥገና ሕክምና ሊያደርግ እንደሚችል ተዘግቧል። ተጫዋቹ ቀዶ ጥገና የሚያደርግ ከሆነ ለረጅም ወራት ከሜዳ እንደሚርቅ ይጠበቃል። በ60 ሚሊዮን ፓውንድ ያስፈረመው ሊቨርፑል የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኙ ተዘግቧል። ማድሪድን ማሰልጠን እፈልጋለሁ ሲል ኤሪክ ቺሌ ተናገረ። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ በቀጣይ ሪያል ማድሪድን የማሰልጠን ህልም እንዳላቸው ተናግረዋል። አሰልጣኝ ኤሪክ ቺሌ ሲናገሩ ህልሜ ሪያል ማድሪድን ያሰለጠነ የመጀመሪያው አፍሪካዊ አሰልጣኝ መሆን ነው ሲሉ ገልጸዋል። በናይጄሪያ ስላለባቸው ጫና ያነሱት ኤሪክ ቺሌ የማሊ ብሔራዊ ቡድንን ባሰለጥን ከነበረው በ10 እጥፍ ይበልጣልም ብለዋል። በማሊ ጋዜጣዊ መግለጫ ሲዘጋጅ 10 ጋዜጠኞች ብቻ ይገኙ ነበር፣ እዚህ ግን 200 ናቸው ሲሉም ተናግረዋል። ሮናልዶ ቢለቅ ሳውዲ ሊግ ተቀባይነቱን ያጣል ሲል ጀርመናዊው የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች ቶኒ ክሩስ ተናግሯል። ጀርመናዊው የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች ቶኒ ክሩስ የሳውዲ አረቢያ ሊግን ተችቷል። ቶኒ ክሩስ ሲናገርም ክርስቲያኖ ሮናልዶ ነገ ሊጉን ቢለቅ የሳውዲ አረቢያ ሊግ ሙሉ ተቀባይነቱን ያጣል ሲል ገልጿል። የሳውዲ አረቢያ ሊግ እንግዳ ነገር ነው ሲል የገለጸው ቶኒ ክሩስ ክርስቲያኖ ሮናልዶ ከመሄዱ በፊት ማንም ሰው ስለ ሊጉ ሰምቶ አያውቅም ነበር ብሏል። አሁን በዓለም ላይ ታዋቂ ላደረጋቸው ተጫዋች ክብር እንኳን እየሰጡት አይደለም ሲል ቶኒ ክሩስ ጨምሮም ተናግሯል። ለዛሬ ያጠናከርናቸው ዜናዎቻችን ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ።